ወደብ ለንግድ እንቅስቃሴ ለአንድ ሀገር እድገት ደህንነትና ሰላምን ለማስከበር እንዲሁም የኢኮኖሚ ጥቅሞችን ለማስገኘት ያስችላል። በመካከለኛው ዘመን ቱርኮች በ19ኛው መቶ ክፍለ ዘመን ደግሞ በጣሊያኖች ቅኝ ገዢዎች ከመያዙ በቀር በቀይ ባህር ምስራቃዊ ጠርዝ ላይ የተዘረጋው የባህረ ነጋሽ ግዛት ከነ ባህር በሮቹ ለሺህ ዘመናት የኢትዮጵያ የተፈጥሮ ወደቦች ነበሩ። ኤርትራ ከኢትዮጵያ እስከ ተገነጠለችበት ግንቦት 16 1985 ዓ.ም ድረስ ኢትዮጵያ ከቀይ ባህር ወሳኝ ሀገራት መካከል አንዷ ነበረች። የባህር አዋሳኝ ግዛቷን ደህንነትን ለማስጠበቅ የሚያስችል የባህር ኃይልም የነበራት ሀገር ነች። ኢትዮጵያ የምትገኝበት የምስራቅ አፍሪካ ጂኦፖለቲካዊ አቀማመጥ የዓለም ንግድ እንቅስቃሴ የሚተላለፍበትም ቁልፍ ቦታ ነው። ከአውሮፓ ጋር የሚደረጉ ንግዶች የሚተላለፍበት እንዲሁም የአረብ ሀገራት ለአውሮፓ ነዳጅ ውጤቶችን የሚያስተላልፉበት በትሪሊየን ዶላር የሚሰላ የዓለም ንግድና ኢኮኖሚ እንቅስቃሴ የሚከናወንበት ከ40 በመቶ በላይ የኢንዱስትሪ ውጤቶችን በኮንቲነሮች የጫኑ የንግድ መርከቦች በየቀኑ የሚተላለፉበት ስትራቴጂካዊ የባቤል መንደብ የባህር ሰርጥ የሚገኝበት ቦታ ነው። የባህር በርን በተመለከተ ገዢው ብልጽግና ፓርቲ ሲያደርጋቸው የነበሩ እንቅስቃሴዎች እንዲሁም ቃል የተገቡትንና ሌሎች ጉዳዮችን በዕለቱ የመልሕቅ ዝግጅታችን ትኩረት አድርገንበታል። ፍቅርተ ቢተው ነኝ። ከ17ኛው መቶ ክፍለ ዘመን አንስቶ የጠቢባን የአብርሆታቸው ምንጭ ልዩ ቡናና የቡና ጥበብ ነው። ታዲያ ይህን ቡና ለመቅመስ ጥበቡንም ለመማር ዝግጁ ኖት? አሃዱ ኮፊ አካዳሚ በአዲስ አበባ ትምህርትና ስልጠና ቁጥጥር ባለስልጣን ፈቃድ በማግኘት የረጅም ጊዜ ልምድ ባላቸው ባለሙያዎች በመታገዝ የተለያዩ የቡና አይነቶችን የመቅመስ ኮፊ ካፒንግ፣ የቡና ቆላል፣ ሮስቲንግ፣ ጣዕምን፣ ፍሬዎችን፣ ማዕዛንና አሲድነትን የመለየት ጥበብ በባሬስታና አግሮ ማርኬቲንግ ዘርፎች ስልጠና ለመስጠት ዝግጅቱን አጠናቋል። የቡና ጥራትን ለመጠበቅ የቡና አፍቃሪዎች የተለያዩ ጣዕሞችን ለማወቅ እንዲሁም አምራቾች ምርቶቻቸውን ለማሻሻል እንዲችሉ የሚረዳውን ይህንን ስልጠና በአሃዱ ኮፊ አካዳሚ በመሰልጠን ብቁ ባለሙያ ይሁኑ። የስልጠና ቦታው በቦሌ ጃፓን ኤምባሲ ናይል ሶርስ ሕንፃ 3ኛ ወለል ላይ። ለበለጠ መረጃ በስልክ ቁጥር በ0961 88 82 22 ይደውሉልን። አሃዱ ኮፊ አካዳሚ። የባህር በር ፍላጎትና ጥያቄ ቀድሞውኑ የነበረ ነው፣ አሁን አዲስ አጀንዳ አይደለም በሚል የሚከራከሩና የሚያነሱ ምሁራንና ፖለቲከኞች ቢኖሩም ገዢው ብልጽግና ፓርቲ ከቅርብ ጊዜ ወዲህ ትኩረት አድርጎ እየተንቀሳቀሰበት መሆኑ ይታወቃል። የኢትዮጵያ የባህር በር ጥያቄን ለማስመለስ ታሪካዊ ባለቤት መሆኗን ለማረጋገጥ ያሉትን አማራጮች መጠቀም እንደሚያስፈልግም በተደጋጋሚ የሚነሳ ነው። በተጨማሪም ሀገሪቱ አማራጭ ወደቦችን እንድታገኝ ለማድረግ መንግስት ከጎረቤት ሀገራት ጋር ስምምነት ማድረግን፣ የሌሎች ዓለም ሀገራት መሪዎች ግፊትና ድጋፍ እንዲያደርጉ ጥያቄ ማቅረብን፣ ሰላማዊ መንገድን አስቀድሞ አማራጭ ማድረግ፣ በሰጥቶ መቀበል የኢትዮጵያን ብሔራዊ ጥቅም ማስከበርም ከተያዙትና እየተሰራባቸው ከነበሩ እቅዶች ውስጥ የሚጠቀሱ ናቸው። ፖለቲካ ፓርቲዎች፣ ምሁራን፣ ግለሰቦችንም ጨምሮ አሉታዊ አስተሳሰቦችን ቢሰነዝሩም ዋናው ዓላማ የዜጎችን ተጠቃሚነት ማረጋገጥ፣ የሥራ ዕድል መፍጠር፣ የሀገር ደህንነትን ማስጠበቅ፣ ሀገርን ከስጋት መጠበቅና ሌሎች ከጥቅሙ አንጻር በተደጋጋሚ ሲጠቀሱ ይሰማል። የ7ኛውን ጠቅላላ ምርጫ አብላጫ ድምጽ ያገኘው የገዢው ብልጽግና ፓርቲ በምርጫ ቅስቀሳ ወቅትም ትኩረት አድርጌ እየሰራው ነው፣ እሰራባቸዋለሁ ካሉ ሀገራዊ ጉዳዮች አንዱ የባህር በር ነው። ወቅቱ በሚፈቅደው የዲፕሎማሲ ስራን መስራት፣ የተለያዩ ስልቶችን መጠቀም፣ ግልጽ በሆነ ፖሊሲ በመሪዎችና በተቋማት የሚገለጽ የዲፕሎማሲ ስራ እንደሚሰራም በምርጫ ቅስቀሳ ወቅት ቃል የገባው ነው። ከምርጫው አስቀድሞም እንደ መንግስት ጠቅላይ ሚኒስትር አብይ አህመድ ስለ ወደብ ጉዳይ በተለያዩ መድረኮች የተጠየቁት ላይ ምላሽ ይሰጣሉ። እንዲሁም ከተለያዩ ሀገራት ጋር ንግግርና ውይይት ያደርጋሉ። ጠቅላይ ሚኒስትር አብይ አህመድ ለአፍሪካ ህብረት ጉባኤ ተሰብሳቢዎች ባደረጉት ንግግር ላይ ከ130 ሚሊዮን በላይ ህዝብ ላለው እንደ ኢትዮጵያ ላለ ሀገር ቀጣይነት ያለው እድገት የተለያዩ የወደብ መዳረሻዎች ያስፈልጓታልም ሲሉ መናገራቸው ይታወቃል።
በ39ኛው የአፍሪካ ህብረት የመሪዎች ጉባኤም ባስተላለፉት መልእክት አስተማማኝ የባህር በር መዳረሻ በሰላማዊ ትብብር ማረጋገጥ መሰረታዊ ነው ያሉ ሲሆን ለአፍሪካ ቀንድ ሀገራት የወደፊት የምጣኔ ሀብትና ለረጅም ጊዜ መረጋጋት አስተማማኝ የባህር በር አስፈላጊ መሆኑን በንግግራቸው ላይ ያነሱት ነው። ኢትዮጵያ ጦርነት ባትፈልግም ከተነካች ግን ለማንም የማትመለስ መሆኗን በኢትዮጵያ ላይ የሚቃጣውን ወረራ ለመመከት የሚያስችል በቂ አቅም መኖሩን ሀገሪቱ በውጊያ ላይ የገጠማትን ክፍተቶች የሚያሟሉን ነገሮችን ማምረት መጀመሯም የሚጠቀስ ነው። ከኤርትራም ይሁን ከጅቡቲ፣ ከሶማሌም ይሁን ከኬንያ ለኢትዮጵያ የሚያዋጣት ሰላማዊ ጉርብትና እንደሆነ ብሔራዊ ጥቅም ወይኛ ወይ ልጆቻችን ያሳኩታል ሲሉ የተደመጡና በኢትዮጵያ በኩልም የመዋጋት ፍላጎት እንደሌለ ነው። በዚህ መሰረትም የባህር በር ባለቤትነት ጥያቄ ወቅቱ የሚጠይቀው አስፈላጊ ጉዳይ በመሆኑ መንግስት ይህንን ጥያቄ በሰላማዊ መንገድ በጋራ የማልማት መርና በዲፕሎማሲ ድርድር ምላሽ እንዲያገኝ እየሰራ መሆኑም የተገለጸ ነው። የኢትዮጵያ የባህር በር ባለቤትነት ጥያቄ የቅንጦት ወይም የፖለቲካ ፍላጎት ሳይሆን የህዝብ ህልውና፣ የኢኮኖሚ ነጻነትና ታሪካዊ ጥያቄ መሆኑን በብዙሃን ዘንድ እምነት እንዳለም የሚገለጽ ነው። የባህር በር ጉዳይ የኢትዮጵያ ቁልፍ ብሔራዊ ጥቅምና የዘመናት የትግል ምክንያት ሆኖ የቆየ አጀንዳ ነው። ኢትዮጵያ በአፈጣጠሯና በረጅም ታሪኳ የባህር በር ባለቤት ሆና የኖረች ታላቅ ሀገር ነች። ሀገረ መንግስቷም በየጊዜው እየሰፋ የመጣው የመሬትና ተፈጥሯዊ የባህር ግዛትና ሀብት ባለቤት መሆን ከተለያዩ ስልጣኔዎችና መንግስታት ጋር ዓለም አቀፍ ግንኙነት መመስረት የቻለ ጠንካራና ገናና ሀገረ መንግስት ነው ይባልለታል። በተለይም በ19ኛው ክፍለ ዘመን መባቻ ጀምሮ በተፈጠረው የቅኝ ግዛት እንቅስቃሴ የኢትዮጵያ የባህር በር ግዛትና ሀብትን ለመንጠቅ ከፍተኛ ግፊቶች ሲደረጉ ተስተውለዋል። ለዚህም ምክንያቱ የባህር በር ያላት ኢትዮጵያ ከተጽዕኖዎችና ቁጥጥራችን ውጪ የሆነች የማትበገር ሀገር ትሆናለች የሚል ነበር። ብዙ የታሪክ ምሁራን እንደዚህ የሩቅና የቅርብ ጠላቶች በመላ ኢትዮጵያን ላስጨራሽ ተጋድሎ ግዛት መውረር፣ ህዝቦቿን ማስገበር፣ ሀብቷን መመዝበርና ነጻነቷን መንጠቅ ሳይችሉ ቆይተው በማለትም ይናገራሉ። ሆኖም ግን ቅጥረኞችና የውስጥ ጥላቶችን በመጠቀም 100 ዓመት በላይ ባሴሩት ሴራ ምክንያት ለዚህም ቢሆን የባህር በር አልባ እንድትሆን ማድረግ ተሳክቶላቸው ቆይቷል። በዚህ ምክንያት ላለፉት 30 ዓመታት የኢትዮጵያ የባህር በር አልባና የሌሎች ሀገራት ጥገኛ ሆና እንድትቆይ ተደርጋለች። መላው ኢትዮጵያውያን ሀገራቸው የባህር በር አልባ የሆነችበትን ሴራ አንቀበልም በማለት አጀንዳው በአደባባይ በማንሳት ሲታገሉም ቆይተዋል። አያሌ ሀገራት ይህንን የኢትዮጵያ ፍትሃዊ ጥያቄ እየደገፉና የመንግስታትና የዜጎቿን የተናበበ ቁርጠኝነት በበጎ እያዩት መጥተዋል። ኢትዮጵያ እስካሁን በባህር በር ምክንያት ያጣችው ብሔራዊ ጥቅም ብዙ ሆኖ መቆየት የአንድ ሀገር አጠቃላይ ገቢ እስከ መሆን ደርሷል። ይህ ደግሞ ኢትዮጵያ ላልተፈለገ ወጪ ከመዳረግ አልፎ እንደ ማንኛውም ሀገር ማስከበር የሚገባትን የደህንነትና የህልውና ጉዳዮች ላይ ፍትሃዊ ጥቅሞች ሲያሳጣት ቆይቷል። የኢትዮጵያ የባህር በር ባለቤትነት ለራሷ፣ ለጎረቤት ሀገራት፣ ለቀጠናውና ለዓለም ጠቃሚ ነው። አስተማማኝና ዘላቂ የባህር በር ያላት ኢትዮጵያ የተቀላጠፈ ንግድ፣ የሚደጋገፍ ኢኮኖሚ፣ ሌሎች የጋራ ብሔራዊ ጥቅሞችን ለማሳካት ያስችላል። ይህም ከድህነት የተላቀቀች ሰላምና መረጋጋት ያላት ሀገር በመፍጠር ለቀጠናውና ለዓለም ትልቅ አስተዋጽኦ ያበረክታል። አሁን የደረስንበት የዓለም አሰራር አስተሳሰብ ይህንኑ ራዕይ የሚደግፍ ነው። የ7ኛውን ጠቅላላ ምርጫ አብላጫውን ድምጽ ያገኘው የብልጽግና ፓርቲ በጎላ መልኩ ያስጀመረውን የባህር በር ጥያቄ በመጪው ትውልድ እንዲያስቀጥል ወይም ምላሽ እንዲያገኝ ምቹ መደላደል መፍጠር አሊያም ደግሞ የጀመረውን ጨርሶ ታሪክን ማጻፍ ያሉ አማራጮች መሆናቸውን ብዙዎች የሚያነሱት ነው። ይሁን እንጂ ስራው በተናጠል የሚሰራ ሳይሆን የብዙዎችን ትብብር ይጠይቃል። እያንዳንዱ ዜጋ፣ ምሁራን፣ ፖለቲከኞች፣ በየሀገሩ የሚገኙ ዲፕሎማቶችና አምባሳደሮች የታሪኳ ተቋዳሽ በመሆን ሚናቸውን መወጣት እንዳለባቸው ብዙዎች የሚስማሙበት ነው። የዛሬው የመህልቅ ዝግጅታችን አበቃ።